ሰላም የቻናሌ ቤተሰቦች እንዴት ናቸው? እንኳን ወደዚህ ትምህርታዊ ድረገጽ በሰላም መጣችሁ። የዚህ ትምህርታዊ ድረገጽ ዋናው ዓላማው የእንግሊዝኛ ቋንቋን ከመጀመሪያው ወይም ከስክራች ጀምረን የምንማማርበት ይሆናል ማለት ነው። ከኦብጀክቲቮቹ መካከል ስንመለከት የእንግሊዝኛ ቋንቋን ከመፍቻ ቋንቋችን በተጨማሪ የምንማር ይሆናል ማለት ነው። ወይም ቱ ኢምፕሩቭ እንግሊሽ ላንጉጅ ቢዮንድ የምትለዋ ከአፍ መፍቻ ቋንቋችን በተጨማሪ ለማለት ነው የምንማር ይሆናል። የሁለተኛው ዓላማችን ቱ ኢምፕሩቭ ፎርማል ኤንድ ኢንፎርማል ኮሚኒኬሽን ስኪልስ፣ ያ ማለት በቤተሰብ መካከል፣ በጓደኛ መካከል እንዲሁም በስራ ባልደረቦቻችን መካከል ማንኛውንም የእንግሊዝኛ ኮንቨርሴሽን የምናደርጋቸውን እንዴት ፎርማል ወይም ኢንፎርማል በሆነ መልኩ ግን ሊያግባባን በሚችል መልኩ እንዴት የእንግሊዝኛ ሴንቴንስ ልንግባባ እንደምንችል እያንዳንዳቸውን ቃላት እንማራለን ማለት ነው። የሶስተኛውና የመጨረሻው ኢምፕሩቭ ፎርማል ሪፖርቲንግ ስኪል ኢን ወርክ ፕሌስ። ይሄ ዋነኛውና አስፈላጊው ነገር ነው ለማንኛዎቻችንም፣ ለተማሪም ለሰራተኞችም ማለት ነው። ምክንያቱም አብዛኞቻችን በስራ ቦታችን ላይ ስንቸገር የምንስተዋለው ሪፖርቲንግ ስኪል ላይ ነው። ለምሳሌ ትላንት የተሰራን ስራ ዛሬ እንደተሰራ፣ ነገ የሚሰራን ስራ ዛሬ እንደተሰራ፣ ወይም ነገ የሚሰራን ስራ ትላንትና እንደተሰራ እያደረግን በጣም ፋላሲ ስንፈጠር እንስተዋላለን። ስለዚህ ደግሞ የስራ አፈጻጸማችንን ያበላሽብናል ማለት ነው። ስለዚህ እነኝህን ነገሮች የምንቀርፍበትን የእንግሊዝኛ ቋንቋን በአግባቡ እንዴት እንደምንጠቀም እያንዳንዷን ነገር ስቴፕ ባይ ስቴፕ እንማራለን ማለት ነው። ቀጣይ የምንመለከተው እንግዲህ ዘ ሜን ትሪክስ ቱ ለርን ኤንድ ኢምፕሩቭ ኤኒ ስኪልስ። ማንኛውንም ስኪልስ ወይም ላንጉጅ ስንማር ምንድነው ትሪኩ፣ ዘሜን ወይም ምንድነው ጥበቡ ምንድነው የሚለውን እንመለከታለን ማለት ነው። ዘ ሜን ትሪክ ኢዝ ኮንስታንት ፕራክቲስ ኤንድ ኤክስፖዠር ቱ ዛት ቲንግ። ወይም ለምንማረው ነገር ኮንሲስተንት ወይም ያለማቋረጥ ልምምድ በማድረግ ካደረግን ምንም የማይሳካ ነገር የለም። ምክንያቱም ማንኛውም ሰው ቢሆን የእናቱ ሆድ የተማረ የለም። ስለዚህ የተማርነውን ነገር ለምሳሌ ዛሬ እንግሊዝኛ መማር ጀምረን ከሆነ ዛሬ የተማርነውን ነገ ለተወሰነ ደቂቃ ፕራክቲስ በማድረግ ለእያንዳንዷ ነገር ኬር ወይም የተለየ አቴንሽን በመስጠት ኢምፕሩቭ ማድረግ እንችላለን ማለት ነው። ለምሳሌ እንዳልኳቸው እንግሊዝኛ መማር ጀምረን ከሆነ በማንበብ ሊሆን ይችላል፣ በመጻፍ ሊሆን ይችላል፣ በማዳመጥ ሊሆን ይችላል፣ እንዲሁም በመናገር ሊሆን ይችላል። እነኚህን ነገሮች በመደጋገም አንድን ላንጉጅ ማዳበር እንችላለን ማለት ነው። እንግዲህ ቋንቋን ስንማር ወይም ላንጉጅን ስንማር የመጀመሪያ መማር ያለብን ወይም ማድረግ ያለብን ነገሮች 5 ሜን ፖይንቶች አሉ። የመጀመሪያው ምንድነው? ለርን ዘ ሞስት ኮመን ወርድ ፈርስት። መጀመሪያ እለት ከእለት የምንጠቀማቸውን ወርዶች ወይም ቃላት እንማራለን። ዛት ሚንስ ኤ ወርድ ዛት አፒርስ ፍሪኩዌንትሊ ኢን ዴይሊ ኮንቨርሴሽን። እለት ከእለት በምናደርጋቸው ተግባቦት የምንጠቀማቸውን ቋንቋ ወርዶች ወይም ቃላት መጀመሪያ እንማራለን። ለምሳሌ መሄድ ሊሆን ይችላል፣ መምጣት ሊሆን ይችላል፣ መተኛት፣ መነሳት፣ መብላት፣ መጠጣት፣ መናገር፣ ያ ማለት ስፒክ ማለት ነው። እነኝህን ቃላቶች መጀመሪያ እንማራለን። ነምበር ቁጥር፣ መንዝ፣ ይር የሚሉትን ነገሮች ፈርስት እንማራለን ማለት ነው። የሁለተኛው ሊስን ኤቭሪ ዴይ፣ በየቀኑ እናዳምጣለን። አንድን ነገር እንግዲህ አልጋ ባልጋ ሆኖ አይመጣም። አልጋ ባልጋ ሆኖ አቺቭ ማድረግ አይቻልም። ያ ማለት ከባድ ነውም እያልኳችሁ አይደለም። ስለዚህ በእያንዳንዷ ቀን እናዳምጣለን። ስናዳምጥ ቦድካስት ሊሆን ይችላል፣ ዩቲዩብ ሊሆን ይችላል፣ ኒውስ ሊሆን ይችላል፣ እንዲሁም ኮንቨርሴሽን የትላልቅ ሰዎችን ንግግር ሊሆን ይችላል የምናዳምጠው ማለት ነው። የተለያየ አማራጭ ስላለ
እነዚህን በማድረግ አዲስ ቋንቋን ስንማር ማዳበር እንችላለን ማለት ነው። ሶስተኛው ስፒክ ፍሮም ዳይ ዋን። እቺ አብዛኞቻችን ጋር የምትታይ ድክመት ናት። ያ ማለት አንድን ነገር መማር ጀመርኩ ከዛ ፐርፌክት ሰውን ነው ይሄን ማድረግ የምፈልገው የምንለው ነገር በጣም ይጎዳናል ማለት ነው። ስለዚህ ስፒክ ፍሮም ዳይ ዋን። ዛሬ እንግሊዝኛ መማር ጀመርኩ ጀስት ትራይ ቱ ስፒክ ኢን እንግሊሽ ፍሮም ቱዳይ። በቃ ለነገ የምለው ነገር አይኖርም ማለት ነው፣ መኖር የለበትም። ስለዚህ ከመጀመሪያው ቀን ጀምሮ መናገር አለብን። አራተኛው ሪድ ኤንድ ራይት ዳይሊ። ዛሬ የተማርኩትን ነገ መድገም አለብኝ። ያ ካልሆነ የመረሳት ባህሪ ስላለው መደጋገም አለበት ማለት ኮንሲስተንት ፕራክቲስ እንዳልነው ማለት ነው። ሪድ ማንበብ አለብን፣ መጻፍ አለብን ዳይሊ በየቀኑ ለተወሰነ ደቂቃ ጀስት የግዴታ አንድ ቀን ሙሉ ማለት አይደለም። ጀስት ለ10 ደቂቃ ሊሆን ይችላል፣ ለ5 ደቂቃ ሊሆን ይችላል፣ ለ15 ደቂቃ ሊሆን ይችላል። ስለዚህ ይህን ሩቲን በመደጋገም አዲስን ቋንቋ ወይም ስኪል ማዳበር እንችላለን ማለት ነው። አምስተኛውና የመጨረሻው ቲንክ ኢን ዘ ላንጉጅ። በተማርነው ቋንቋ ማሰብ። ያ ማለት ምንድነው? እያንዳንዷን እንቅስቃሴ ማድረግ ምንድነው? በዛ በተማርኩ ቋንቋ ለምሳሌ እንዳልኳችሁ ያው አሁን እየተማርን ያለው እንግሊዝኛ ነው። እንግሊዝኛ ተማርን፣ ግን ምንድነው በእንግሊዝኛ ይሄ መጠጣት ማለት ምን ማለት ነው? መብላት ማለት ምን ማለት ነው? መሄድ ማለት ምን ማለት ነው? መናገር ማለት ምን ማለት ነው? መነሳት፣ መቀመጥ፣ እነኚህ በቃ ዴይሊ ኮንቨርሴሽን ላይ የምንጠቀምባቸው ቃላቶች መደጋገም። ከዛ እነኛን ስንይዛቸው እንደገና አዲሽናል አንድ ላይ ይመጣል ማለት ነው። ተጨማሪ እየጨመርን እየሰረጸልን ወይም እየገባን ይሄዳል ማለት ነው። መጨረሻ ላይ ሲምፕል ፎርሙላ የምትነዋን ስንመለከት ሊስን እናዳምጣለን፣ ሪድ ማንበብ፣ መናገር፣ መጻፍ። ከዛ እነኚህን ደግሞ ሪፒትድሊ መደጋገም አጌን ኤንድ አጌን እነኚህን ማድረግ ማለት ነው። ሩቲኑን ማስቀጠል። ስለዚህ ይሄንን ስናደርግ ማንኛውንም አዲስ ነገር መልመድ እንችላለን ማለት ነው። ስለዚህ በቀጣይ ቪዲዮ የምንገናኘው ቴንስ የሚለውን እናያለን። ምናልባት ይሄ የኔ ሀሳብ ነው። ቴንስ በሚል ርዕስ እንገናኛለን የሚለው የኔ ሀሳብ ነው። ምናልባት ከዚህ ብትጀምርልን የምትሉት ነገር ወይም ሀሳብ ካለ ኮሜንት ላይ ያሳውቁኝ። ስለዚህ ይህ ቻናል ለጓደኞቻችሁ ወይም ላልደረሳቸው እንዲደርሳቸው ሰብስክራይብ፣ ሼር፣ ኮሜንት እያደረጋችሁ ቤተሰብ እንሆን ማለት ነው። በቀጣይ ቪዲዮ እስከምንገናኝ ቸር ቆዩልኝ። Na wewe ndo unanifaa, wengi wana